12 ጊዜ እግዚኦ መሐረነ ክርስቶስ ብሎ ካህኑ የሚያዘው ለዚህ ነው። 41 ጊዜ ኪርያላይሶን እንላለን። በሰሙነ ሕማማት ባዕድ የሆኑ በዘወትር ማንጠቀምባቸው ቃላቶች አሉ። ባዕድ ማለት ከግዕዙ ውጪ የሆኑ ለምሳሌ የዕብራይስጥ ቋንቋ አረማይክ ማለት የሶሪያውያን ቋንቋ የጥንት ቋንቋ ማለት ነው። ለምሳሌ ኮፕቲክ የግብጽ ቋንቋ ነው። ልክ እንደኛ ግዕዝ የቤተክርስቲያናችን ቋንቋ እንደሆነው ግዕዝ አክቹአሊ የኢትዮጵያ ቋንቋ ነበር። እየተሰበሰበ መጥቶ ተናጋሪዎች እየጠፉ ሲመጡ ወደ ግብጽ። ምክንያቱም የቀድሞቹ ነገስታት ደብዳቤያቸውን ብትመለከት ኢንተርናሽናል ደብዳቤ ጽፉ የነበረው በግዕዝ ቋንቋ ነው። ለእንግሊዟ ንግስት ሊሆን ይችላል፣ ለሌሎቹም ሲጽፉ የነበረው እና የኢትዮጵያ ቋንቋ ነው፣ የመጀመሪያ ቋንቋ ማለት ነው። አማርኛ እየተካው ሲመጣ ግን ግዕዝ ቤተክርስቲያን ተወስኖ ቀርቷል እና ከግዕዝ ቃላት ወጣ ያሉ ቃላቶችን እንጠቀም። በአብዛኛው ኪርያላይሶን ነው የምንለው ማለት ነው። ኪርያላይሶን በዚህ አጋጣሚ እኔ ለምእመናን እንደውም ማስረዳት የምፈልገው በጣም የሚገርመው የባዕድ ከሆኑ ቋንቋዎች መካከል አንዱ ነው። በትክክል ግን አንለውም፣ በልምድ ነው የምንለው ኪርያላይሶን ማለት ነው። ለምሳሌ አሁን ትክክለኛ የሆነውን ነገር እናምጣ ካልን የሴትና የወንድ አለው። ኪርዬ ማለት ኪሬ ማለት አሁን የግሪክ ቋንቋ ነው። ኪሬ ኤሌይሶን ኪሬ ማለት እግዝእትነ ማለት ነው። በግዙ እግዝእትነ ማለት እመቤታችን ማለት ነው። ኪሬ ካልን እመቤታችን እያለን ነው ማለት ነው። ኪሪያ ካልን ግን ወይም ኪሪዮ ካልን ግን ጌታ ማለት ነው። ስለዚህ ቃል በቃል ስንለው አሁን ኪሬ ማለት እግዚ በግዙ ማለት ነው። በአማርኛው ጌታ ማለት ነው። ቃል በቃል ስንለው ኪሬ ማለት እግዚኦ ማለት ሲሆን ሲጠራ ኪሪዮ ኤሌይሶን ማለት አቤቱ ይቅር በለን። ኤሌይሶ ማለት ማረን ማለት ነው። ኪሪዮ ኤሌይሶን ማለት አቤቱ ይቅር በለን፣ አቤቱ ማረን። ኪርያላይሶ እያልን በልምድ የምንለውን መሪ እናደርግና በተለያየ መልኩ የክርስቶስን ስሞች እንጠራለን። ለምሳሌ ኪርያላይሶን ብለን አማኑኤል እንላለን። ኪርያላይሶን ብለን ትስቡጣን እንላለን። ኪርያላይሶን ብለን ናይን እንላለን። እነዚህ የዕብራይስጥ ቃላቶች ናቸው። ናይን ማለት የቅብጥ የግሪክ ቋንቋ ሲሆን ማሃሪ ወይም ማረን ማለት ነው። ማረን ማለት ነው። ስለዚህ ኪርያላይሶን መነሻ እናድርግና እብኖዲን እንላለን። እብኖዲን ማለት አሁን አምላክ ማለት ነው። ኪርያላይሶን እብኖዲን ማለት አቤቱ አምላካችን ሆይ ማረን ማለት ነው። ኪርያላይሶን ናይን ማለት አቤቱ መሐሪ ሆንክ ፈጣሪያችን ማረን። ትስቡጣን ማለት ገዢ ማለት ነው። ኪርያላይሶን ማለት ትስቡጣን ካልን አቤቱ ጌታችን ገዢያችን ማረን ማለት ነው። እነዚህ ባዕድ ቃሎች ናቸው፣ ይለጠፋሉ አንዳንድ ቤተ ክርስቲያናት ላይ በተለይ የሰንበት ትምህርት ቤት ወጣቶች ይጽፏቸዋል እና በትክክል ብንላቸው ምንጠቀምባቸው ናቸው። ታኦስ እንላለን። ታኦስ ማለት አሁን ጌታ አምላክ ማለት ነው። 41 የምንልበት ምክንያት ከአዳም ጋር የተገናኘ ነው። ለአዳም አምላካችን ቃል ኪዳን ሲሰጠው እንግዲህ ይሄ ረጅም ታሪክ አለው። አዳም በመጀመሪያ በዋሻ ውስጥ እያለቀሰ በነበረበት ሰዓት ከገነት ያሉ ወፎች ይመጡና ለአዳም ማለት ነው ያንን ዋሻ በፍራፍሬ ይሞሉለታል። ከዛ በኋላ ሰይጣን የብርሃን መልአክ መስሎ ከዛ ዋሻ እንዲወጣ ያደርገውና ሱባኤውን እንዲያቋርጥ ያደርጋል ማለት ነው። እንደውም ትልቅ ድንጋይ ጭኖበት ራሱን ከገለጠለት በኋላ ቀድሞ ከገነት ያስወጣው እኔ ነኝ፣ አሁንም እንድትወጣ ሱባኤ እንድታቋርጥ ያደረግኩ እኔ ነኝ ብሎ ይሳለቅበታል እና አዳም በጣም ያዝንና እዛ የወደቀበት ቦታ ላይ ማለት ነው የፈሰሰውን የደሙን በፍሬ ይለውስና መስዋዕት አድርጎ ተማሮ ለእግዚአብሔር ያቀርባል ማለት ነው። እና እግዚአብሔር በአንተ ደም ሳይሆን ዓለም የሚድነው በእኔ ደም ነው፣ 5500 ዘመን ሲፈጸም ከልጅ ልጅ አድንሃለሁ ብሎ ቃል ገብቶለታል። እንግዲህ እነዚህ ይቆጠሩና 41 ይሆናሉ ቀናቱ ማለት ነው። አዳም የቆየባቸው በሱባኤ ሲጸልይ ሰይጣን ድንጋይ ጭኖበት 3 ቀን ቆይቷል። ዋሻ ውስጥ 1 ቀን፣ በባህር ውስጥ 36 ቀን፣ እነዚህ ሲደመሩ 41 ይሆናሉ። አዳምን በማርከው ምህረት ለአዳም የሰጠውን ይቅርታ ስጠን ለማለት ያንን ከአዳም ጋር የተገናኙት የተግባቡት በዛ ቀን ስለሆነ 41 ይወሰዳል። 41 ጊዜ ኪርያላይሶን እንላለን። በሰሙነ ሕማማት አሁን እሱ ነው የሚታዘዘው። 41 ኪርያላይሶን በጣትም እንቆጥራለን፣ በስግደትም 41 ኪርያላይሶን እንላለን። በጣት ስንቆጥር ከትንሿ ጣት ነው የምንጀምረው። ኪርያላይሶን 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 ከትንሿ ጣት እንጀምርና ከላይ ወደ ታች ነው። እነዚህ ስንቆጥራቸው በነገራችን ላይ 41 ናቸው። አንጓዎቹ 12 ናቸው። አንጓዎቹን ስንቆጥራቸው 12 ናቸው። 12 ጊዜ እግዚኦ መሐረነ ክርስቶስ ብሎ ካህኑ የሚያዘው ለዚህ ነው በጣታችን። እነዚህን ግን 12ቱን ማለት ነው ስናመላለሳቸው 3 ጊዜ 36 ይሆናሉ። ከዛ 5 ስንጨምርባቸው 41 ይሆናሉ ማለት ነው። በዚህ ነው የምንቆጥረው 41ዱን።
ከዚህ ጋር የተገናኘ ነው 41 ኪርያላይሶን የምንለው ማለት ነው።